በትንሣኤዎቹ የዘወነ በዓሉ የፍስሐ የሰላም የፍቅር በዓል አድርገው ዘመነ ሳይሆን በዓለ ፋሲካህን በሰላም እንዳሳለፍነው ዘመነ ሳይሆን ሁሉ እስከ ፍጻሜው ሰላም አድርገው ለብርሃነ ትንሣኤ ላደረስከን ለብርሃነ ዕርገት ለውመ በሰላም አድርሰን መድኃኔዓለም ለዓለም ሁሉ ሰላም አውርድ። ይቅር በል መድኃኔዓለም ለሰው ልጅ ይቅርታ አድርግ። ጨለማውን አብራው ሌሊትን አንጋው። በጨለማ ለወደቁ ትናንትና ሲሶጥ የነበሩ ቤት የነበራቸው ንብረት የነበራቸው ቤታቸውን ፈርሶ ንብረታቸው ተደምስሶ ግማሽ ቆስሎ ግማሽ ሙቶ ግማሽ ድኖ በሐዘን በመከራ በስቃይ በዋይታ ያለ የዓለም ሕዝብ ሁሉ ምሕረት አድርግ መድኃኔዓለም ይቅርታ አድርግ። ታረቀን ይቅር በለን አምላካችን። ጨለማውን አብራልን። የከበደውን ነገር አቅልል። ከቁጣት ከሰይፈ መላእክት ሰውረን። ሀገራችን ኢትዮጵያን ሰላም አድርጋት። ምንኖርባት ሀገርም እግዚአብሔር ባርክልን መድኃኔዓለም። በሰላም ታኑረን። እችን ሀገርን ባርክልን። ነፍሰ ገብርከ ኃይለ ገብርኤል ገነቱን ታውስልን አምላክ። አሁን ዘበሰማያት አበኔ ወንድና ይራባን የተከበራችሁ ምዕመናን እንዲሁም ደግሞ መጋቢ ሀብታት እዚህ ያላችሁ ምዕመናን እንደምን አደራችሁ? እንደምን ዋላችሁ? እግዚአብሔር የተመሰገነ ይሁን። ስላዘዘኝ ነው እንጂ አሁን ወደ ስራ ነው የምረጠው። ሰዓት እያየሁ ነበረ ቃል እግዚአብሔር እና በእርግጥ ከመስዋዕት መታዘዝ ይበልጣል ስለተባለ ትንሽ ለማለት ነው። አስከሬን ክቡር ነው። አስከሬን ታወት ማለት ነው። አያድርገውና ሐራስ ሳትገላገል ብትሞት ቤተ ክርስቲያን ገብታ ውስጥ ናት የምትፈታው። ምክንያቱም አስከሬን ታወት ማለት ነው። እዛ ስደት ሀገር በነበርንበት ኢትዮጵያውያን ሐኪም ነን እያሉ ትንሽ ቋንቋ ስለሚያውቁ በሕክምና ውስጥ ይቀጠሩ ነበረ እና ሰው ሲሞት ይሸሻሉ እና ፈረንጆ አይቶ ምን አደንዑ ለሰብስቦ አስከሬኑ እንዲህ አቅፎ እንደዚህ አድርጎ አሳያቸው። እናንተ ታዲያ ሕክምና እናክማለን ብላችሁ የምትመጡ ለመብላት ብቻ ነው ወይ? ህሙም እኮ ሲሞትም ገንዛችሁ አጥባችሁ እንድትቀብሩ ነው እንጂ ሲሞት እንድትሸሽ ከሆነ ምን ሕክምና አጠናችሁ? እና አስከሬን ምንም እስኪ ለኔ ምን ያደርገኛል ብላችሁ ፈራላችሁ? እዩት ብሎ አቅፎ እንደዚህ አድርጎ አስተማራቸው። አስከሬን እንዲያዝ አስተማራቸው። እና ምንድነው አስከሬን ክቡር ነው። ለዚህ ነው ቤተክርስቲያን ካህን ከሆነ ውስጥ ነው መቅደስ ነው የሚፈታው። ምእመን ከሆነ ደግሞ በዚህ ይፈታል። እና ሰው ቤተክርስቲያን ጥንታዊት ሐዋርያዊት የሆነች ቤተክርስቲያን ከጥንት ጀምሮ ተያይዞ የመጣ ክርስቲያን የሆነ ሕዝብ በሕይወት እያለ አስራቱም በኩራቱም እያዋጣ የአባልነቱ እየከፈለ ምስጢራት እየተካፈለ ሲያገለግል የነበረ ክርስቲያን በ40 ቀን በ80 ቀን የተጠመቀ ሁሉ ቤተክርስቲያን መስክራ ትሸኘዋለች። አዎ በወዲያኛው ዓለም ከኀፍረት ከወቀሳ እንዲያድነው ቤተክርስቲያን ጸሎተ ፍትሐት አድርጋ አክብራ ገንዛ አጥባ ገንዛ አክብራ ፈትታ ትሸኘዋለች። ሰው ክቡር ነውና፣ ስለዚህ ቤተክርስቲያን መስክራ ትሸኘዋለች። እንቅፋት እንዳያጋጥመው ሰው በዚህ ዓለም ሲኖር ብዙ ፈተና አለ። የፈተና መድረክ ስለሆነ ሲወጣ ሲወርድ ነው የሚኖረው ሰው ልጅ ሁሉ እና ያንን ሁሉ ቤተክርስቲያን ፈትታ መስከራ አማልዳ ወደ አምላኳ ሸኘዋለች። በሕይወት እያለ ደግሞ አስራቱን በኩራቱን የሚገባውን እያዋጣ
እየከፈለ ቤተክርስቲያን ያገለግላል ማለት ነው። ስለዚህና ክርስቲያን የሆነ ህዝብ ሁሉ ይህን ቤተክርስቲያን መስክራ ሸኘዋለች። የሰው ልጅ አፈር ነህና ወደ አፈር ትመለሳለህ እንደተባለው ዘፍጥረት 3:19 ላይ ከተወሰነ ዕድሜ በኋላ ከስጋዊ ህይወት ወደማያልፈው ህይወት ወደ ዘላለማዊ ህይወት ይሄዳል። ስለዚህ ይለያል። ነገር ግን በዓለም ላይ የሚቀረው ዘሩ፣ ትውልዱ፣ ስራው ነውና ስለዚህ መልካም ስራ ሰርቶ ለሚያልፍ ሰው ሁሉ ለልጆቹ፣ ለቤተሰቦቹ ኩርዓት፣ ለሃይማኖቱ ጽንዓት፣ ለእምነቱ ሁሉ መስክራ ታስተላልፋለች። ሰው ወደ ተገኘባት መሬት ይወርዳል፣ ይሄዳል። ስለዚህ መሬት ነህና ወደ መሬት ትመለሳለህ በተባለው መሰረት የውዕል ሞት ዕዛ ወይ ቅጣት ሳይሆን የውዕል ህግ ስለሆነ ይሞት ዘንድ ህግ አለ፣ ውዕል አለ። ሰው ሲወለድ በመጀመሪያ ወደዚህ ዓለም ሲመጣ መጀመሪያ የሚቀድመው ልቅሶ ነው። አባቶች ወደ ሲወለድ ሲመጣ ጉድጓድ ተከፍቶ ይታየዋል ይላሉ። ደንግጦ ነው የሚያለቅሰው ህፃን። እንደ ዛሬ በአቋራጭ አይደለም የሚወጣው ህፃን። በህጉ በመሰረቱ ጌታ በፈጠረው ስለሆነ የሚወጣ በጭንቅ ስለሆነ የሚወጣ ሲወጣ በወሊድ እሷም ታማ ሰቃይታ ነው የምትወልደውና ሲወጣ ጉድጓድ ተከፍቶ ይታየዋል ይላሉ አባቶች። እና ደንግጦ ያለቅሳል። ዛን ውዕል ነው እዚህ ዓለም የወጣው እንድትሞት ነው ማለት ነው። እና ሁለተኛ ደግሞ መልአኩ ከሚቀበርበት አፈር መጥቶ ሲያቀምሰው ሲመራው ምርሩ ለህፃን ያለቅሳል ይላሉ አባቶች። እና ሞት የማይቀርብ ነው፣ ሁላችን ነው። ስለዚህ ሁላችን ዕዳ ነው እንጂ ሞት ለሰው ልጅ ቅጣት አይደለም። ሞት ተራ ነው። ሞት ውዕል ነው። ተወለደ ሞተ ነው፣ ሌላ የለውም። ስለዚህ አንዳንድ እድሜ እግዚአብሔር የሰጣቸው ጊዜ ሳጣቸው እስከ ከሞተ በላይ የሚኖሩ አሉ። ያን እግዚአብሔር ሲሰጥ ነው እንጂ የሰው ልጅ ቀድሞ እስከ 800 እስከ 700 እየጎደለ መጥቶ እየወረደ መጥቶ በሙሴ ሞተ 20 ነበረ፣ ማዕከላዊ ዕድሜ ነበረ። እና ከሙሴ እስከ ዳዊት በዚህ ዕድሜ ሞተ 20 ነበረ። በዳዊት ዘመን ደግሞ ዋይደ ክራማትን ሰብአ ለእመኮና ለእመበታ 80 ዓም ዕድሜያችን 70 ናቸው ቢወዙ 80 ናቸው ብለዋል። እና እንግዲህ የሰው ልጅ የተወሰነው ከዳዊት ወዲህ ያለው 70 ነው። ከዚያ ትርፍ ነው፣ ስጦታ ነው። እና ከዚያ በላይ ያለ እግዚአብሔር ፈቅዶ ነው የሚሰጠው እንጂ የሰው ልጅ ዕድሜው የተወሰነለት 70 ነው። ያን እንግዲህ እግዚአብሔር የፈቀደለት ደግሞ ዕድሜ የጨመረለት ከዚያ በላይ ይኖራል ማለት ነውና ለዚህ ነው አጭር ነው ዕድሜያችን። ለዚህ ዕድሜያችን ግን በሰላም መኖር አቃተን። አዎ አልቻልንም በሰላም እንኖር። ቂምና በቀል እንድንተው አልቻልንም። ዘመኑ ክፉ ነውና፣ ዘመኑ ጨካኝ ነውና፣ ዘመኑ ጨለማ ነውና፣ ዘመኑ ዓለም ሁሉ ያበደበት፣ በዓለም ላይ ሰላም የጠፋ፣ በዓለም ላይ ለባም ሰው የጠፋ እንደምታዩት ነው። ዓለም በለው ካልሆነ በዓለም ምንድን ነው ምን እየተደረገ ነው ብሎ የቆመ የለም። በዓለም ስናየው ሁሉ በለው ነው፣ ሁሉ ወደ ስም ነውና ይሄ እንግዲህ ወዴት ነው? ወደ ጥፋት ነው ይሄን ያለ ነውና ወገኖች ሆይ ልናስብ ይገባል። ቆም ብለን የት ነን ያለ ነው ብለን ራስን ማዳን ነው፣ ራስን እናድን እንጂ ዓለሙ መሽተዋል። የጊዜ ጉዳይ ነው እንጂ እንደምታዩት ነው። ሀያላን በዓለም ያሉ ሀያላን በልተው ጠጥተው ገዝተው ነድተው አሁን ደግሞ የወሉ እነሱ የተደሱነቱ የሚፈልጉት የሚያደርጉ እነሱ አሁን ደግሞ ዓለም ለማጥፋት ደግሞ አጥፍተን ንጥፋ ብለው ደግሞ አዘጋጅተው መጥፊያ ደግሞ እየጠበቁን ነው። እግዚአብሔር ምን እንደሚያደርግ ደግሞ ምንድነው? እና ዓለም ለእነሱ ናት የሆነላቸው እነሱ ነው። ግን በዓለም ሁኔታው አልመለሱም። ዓለም ደግሞ ለማጥፋት ደግሞ ሲራራጡና ያለንና ይህ እንግዲህ ትንቢት እየተፈጸመ ስለሆነ ወደ ንስሐ እንመለስ፣ ወደ ነፍሳችን እንመለስ፣ ራሳችንን አድን። እያንዳንዱ ሰው ራሱ ተጠያቂ ነውና
ከጥያቄ እንድንድን ሁላችንን እግዚአብሔር ልብ ይስጠን፣ አእምሮ ይስጠን። አሁን እንግዲህ እንደተባለው ወደ ስራ ሁላችን ወደ ስራ ስለምንሄድ እኔም አላሰብኩትም ተናገር ስለታዘዝኩ ነው እንጂ እናገራለሁ ብዬም አላሰብኩም ነበረና የሰማነው በልቦናችን ያስጽልን፣ አይነ ልቦናችን ያብራልን፣ አእምሮ ይስጠን፣ እግዚአብሔር ፍቅር ይስጠን። የምንሄድበት መንገድ ሁሉ ሲግለጽልን ለንስሐ ሞት ያብቃል። በስጋችን አይቅሰፈን፣ በነፍሳችን አይፍረደን። ለዓለም ሁሉ ሰላም ያውርድ። እንዲሁም ደግሞ በመከራ ላሉ፣ በስቃይ ላሉ፣ በሐሳር ላሉ ሁሉ ሰው ለሆነ ሁሉ እግዚአብሔር ምሕረቱን ይዘዝለት። ያው ሰው ነውና እንደኛ ስጋ ለብሰዋል፣ እንደኛ ስጋና ደም ተሸክመዋልና እንደሚሰማን ይሰማዋልና እኛ በእነሱ ቦታ ብንሆን ምንድነው የምንሆነው የነበረ? ስለዚህ እዚህ ላበቃን ይህን ላደረሰን መድኃኔዓለም አብዝተን አመላልሰን ለእግዚአብሔር ልናመሰግን ይገባል። ሳይጎደን፣ ሳንራብ፣ ሳንጠማ፣ ሳናጣ ግን ልንችለው ያልቻልን ግን ጥጋብ ብቻ ነው። አልቻልም ያለን ጥጋብ ነው እንጂ እኛ የጎደለን ነገር የለም። ሁሉ በእጃችን ነውና እግዚአብሔር እችን ሀገርም ሰላም እንዲያደርግልን ሁላችን እንጸልይ። ለሀገራችንም የተበተነ ሕዝብ እንዲሰበስብልን መድኃኔዓለም ሰላምን እንመኝ። ጸሎትና ዘውትር እግዚአብሔር ከሁላችን ጋር ይሁን። አሁን ዘበሰማያት ወተወካፌን ሰው ስሪያት ሁሉ ከእግዚአብሔር ይፍታ። ቃለ ሕይወት ያሰማልን። አባታችንን ቃለ ሕይወት ያሰማልን። የአገልግሎት ዘመናቸውን ይባርክልን። የሚመክሩን አባታችን በጠራናቸው ጊዜ የሚደርሱ አባታችን ናቸውና በእድሜ በጸጋ መድኃኔዓለም ይጠብቅልን። አረፍ አረፍ በሉ። መልእክት ካለ Tadise Balacho, known as Tadi, a beloved son, brother, pharmacist, and friend, passed away at the age of 54 after a courageous battle with cancer. Born in Gerar Sefne, Asko, in Addis Ababa, Ethiopia, Tadi carried with him a deep love for his homeland while building a meaningful life and career in the Washington, D.C. area, where he lived and worked for many years. Tadi was the cherished son of the late Buzoro, Munesh, Zege, Sakore, and Ato Balacho Teferi Adem. He was the loving brother to his sisters, Maskerem, Meron, Meheret, and Tigist, and his brother Aman Balacho. His family was at the center of his life, and he extended that same warmth, generosity, and care to countless friends and strangers who became family through his kindness. As a doctor of pharmacy and a clinical pharmacist, Tadi dedicated his professional life to caring for others with compassion, integrity, and excellence. He approached both his work and his personal life with humility and charity, always willing to help anyone in need. Whether through a warm meal or thoughtful advice, or his comforting presence during difficult moments, he gave freely and wholeheartedly. Tadi lived life fully on his own terms, carrying himself with a happy disregard for outside judgment. And somehow, that made one of his most charming qualities. He embraced life with a flair for occasional extravagance, never hesitating to indulge in life's finer pleasures. He had a rare gift for being entirely himself, without apology and without pretense. A lifelong learner, he had an insatiable love for reading and a gift for storytelling, often shared his thoughts with a uniquely sharp and unforgettable sense of humor. He found joy in biking, music, volleyball, and nature, and being in the company of others. He treasured connection, community, and the beauty of everyday life.
Tadi was full of love and deeply loved by everyone who knew him. People were drawn to his fun spirit and his affectionate and uproarious laughter and his genuinely generous soul. Through his passing leaves an immeasurable void. Tadi's legacy of love, generosity, and strength and joy will live on in the hearts of all that knew him. He will be remembered not only for the life he lived, but the countless lives he touched. ተባረክ ያሳድግ። እሺ ስሜ ማርቆስ ይባላል። የታዴ በጣም ረጅም ጊዜ ጓደኛው ነኝ። በቃ ከልጅነት ብዙ ነገር አብረን ያሳለፍን፣ ከባድ ጊዜ፣ ደስታም ሁሉ ነገር ያሳለፍን ረጅም ጊዜ እና ታዴ በጣም ብዙ ጓደኞች አሉ። እኔ የተመረጥኩት ረጅም ጊዜ ስለማውቀው ነው። I'm gonna continue in English. I wrote a little bit of something here that day. So when I was asked to speak today, I found myself wondering, what would Tade do, And what would Tade say if he was in this situation, And I would imagine Tade would say something inappropriate. But somehow, whatever he said captured the moment, like almost perfectly. And I'm not gonna try anything. I'm not gonna say anything. I'm not as brave as he was. So Tade, as Caleb read, was truly one of a kind. Some might call him eccentric, but his close friends and I would say he was, unapologetically himself, like we always say. He was always himself. And in a world, that often demands us to, bury our feelings and always pretend to be somebody. Tade was always himself. He did not compromise. He was always himself. He always presented his inside and his outside were always consistent. So, Tade moved through life on his own terms, regardless of the consequence, And to fully appreciate how special he was, one had to accept him exactly as he was. No filters, no edits. And we've heard a lot about his generosity. He was extremely generous in his unique way, and countless people can attest to the shelter he offered them when they had nowhere to go. His house was kind of like a mini refugee camp, Many people came through, lived and moved on, and came through his house, stayed there when they had nowhere to go. Even random people used to stop by his house and end up being friends and being lifelong friends. Can't forget, the quiet financial support he gave to so many people here and abroad in Ethiopia. Constantly, he was always generous. He lived for the day. He didn't save anything. He said, if you needed something, he would give it to you. That was Tade. That's why we loved him. And Tade, he loved his own way too, When Tade fell in love, he fell completely every single time. That was the special thing about Tade, Some might say he fell in love too often, But the truth is, for me, personally, God gave him the gift to experience many lifetimes words of passion most people only dream of, that was Tade for me. So the same deep love and care extended to the people of Ethiopia, To him, Ethiopia wasn't just like an abstract idea or like a theater for, petty politics. It was flesh and blood for him.
he felt the struggle of everyday people deeply, like as if it was his own. He read everything about Ethiopia. He kept up to date. He read the books. He read the articles. He went on YouTube and he stayed up to date. And and he had very strong opinions, but they were never empty. They were always, rooted in rigorous reasoning. And he was not dogmatic either. He had the humility to change his mind when the facts changed. That day, one year he would have a position, and then after things changed, he changed his mind. Like he had almost a photographic memory. He would sometimes pull some statistic from some obscure, and then he would say some obscure farming co-op increase their output by 10% because of this specific policy. And I'd be like, how do you argue against that? I know the past year was incredibly difficult for you guys. We wish we could have been there for you more, but we know on behalf of all our friends who couldn't make it today and our brothers and sisters who couldn't be here today, we really can't say enough how incredible you guys are. You took care of him like I don't know. He got the best care like nobody can imagine, and I mean, thank you for your devotion, your tirelessness. I mean, all his sisters are incredible. I've never seen such special care and like 100% dedication until the last one. And we appreciate you on behalf of all his friends. We really, really appreciate you. And and what I said here was, our brother Tade found the pure, steady love. He always seeked in the end with you right here in Boston, and he's at peace now, and knowing he's loved. He's loved. He passed knowing he was loved unconditionally. He's with his family, and we will be back whenever we need to be back. እንደምን ዋላችሁ። ስሜ መላኩ ይባላል። የመጣሁት ከአትላንታ ነው። የታዴ አብሮ አደግ ነኝ። የአንድ ሰፈር ልጅ፣ የአንድ ቤተክርስቲያን ልጅ። በመጀመሪያ ይቅርታ የምጠይቃችሁ ለዚህ ነገር ተዘጋጅቶ የነበረው ወንድማችን ፍላይት ሚስ ስላደረገ እኔ በተቻለ መጠን የማውቃትን ነገር ብቻ ነው የምናገረው። አጭር ነው የሚሆነው። ታዴ አንዳንዶቹ ነገሮች ቀደም ብለው ተገልጿል። ከልጅነት ይዞት የመጣው ነገር ታዴ በጣም ሰው አክባሪ ነው። አዲስ ነገር ለማወቅ በጣም ይጓጓል። ስፖርት ይወዳል። ምናልባት አንዳንድ ጊዜ ሙሉ ቀን መረብ ኳስ የተጫወቱበት ጊዜ አለ እና መረብ ኳስ በጣም ይወዳል። በልጅነት ጊዜው በመጽሐፍ ቅዱስ በቤተ ክርስቲያን የሚሰጡ ትምህርቶችን በደንብ ተከታትሏል። በጣም ሰው አክባሪ ነው። ቤተ ክርስቲያን አገልግሏል። ይህንን ስናገር ምናልባት ከ300 በላይ የሚሆኑ ጓደኞቹ በቀጥታ ይህንን ዝግጅት እዚህ መገኘት ያልቻሉ በተለያየ ዓለም ክፍል ያሉ ጓደኞቹ በዋትስአፕ ወይ ደግሞ በዙም እየተከታተሉት ነው እና እነሱ የሚያውቁትን ነገር ብቻ ሳይሆን እነሱንም ወክዬ ዛሬ ይሄንን ነገር ስመሰክር በደስታ ነው። ሰው ታዲ ዛሬ እንግሊዝኛ አልናገርም እንጂ እንግሊዝኛ ለመናገር ኃላፊነት ለእኔ ማለት ነው የሚወስደው እሱ ነው።
ገና ልጆች እያለን ያኔ ለባስ እንኳን ብዙ ሳንቲም አናገኝም። ከሰፈር ኑ ይለንና ብሪቲሽ ካውንስል ሌላም ጓደኛ አለኝ ምናልባት ዘሪሁን ይባላል ይዞን ይሄድና አንብቡ፣ የምትፈልጉት መጽሐፍ አንብቡ። እኔ ማስታውሰው በጣም ከትንሿ ከልጆች ታሪክ መጀመሪያ ነው እና እሱ ሁልጊዜ ግን ታዲ ከአቅሙ በላይ ነው የሚያስበው፣ የሚያወራው፣ ኢንጌጅ የሚያደርገው ከታላላቆቹ ጋር ነው። እዛ ያደረገውን ደግሞ መጥቶ ምሽት ላይ ወክ እናደርጋለን። በጣም ረጅም ሰፈራችን አስኮነው ወደ ደስ የሚል አየር አለ፣ ወደ ላይ እንሄዳለን። ከዛ ደግሞ ከታላላቆቹ የሰማውን ለእኛ መንገዱን ሁሉ ስንሄድ ይነግረን ነበርና ከታዴ ብዙ ነገር ተምሬያለሁ። በትምህርቱ እጅግ ታታሪ ብቻ ሳይሆን እኛ ሀገር ስለሌለ እንጂ ጊፍትድ ከአቅሙ በላይ ነው። አንዳንድ ነገር የሚናገረው ማህበራዊ፣ ፖለቲካዊ ነገሮች በጊዜው ለኔ አይገቡኝም ነበር። አሁን ነው የገባኝ እዚህ ስመጣ። ታዴ ጸባይ ወድም በተሻለ መጠን ተመሳሳይ ባህሪ ያለን ትራቨል ላይ አይገኝም። እንደኔ ፖሊስ ይፈራል። ግን አንድ ጊዜ መጨረሻ የምናገረው ምንድን ነው የማይሆን ነገር ውስጥ የገባበትን ቀን ነው እና አንድ አሁን ዘገየ የምላችሁ እሱ ቢናገረው በጣም ደስ ይለኝ ነበር። ወደ አንድ ቦታ እንደዚህ ወክ እያደረግን እየሄድን ጓደኛችን ከሌላ ሰው ጋር ተጋጭቶ ነበርና አባትየው በጣም ትልቅ ናቸው፣ በደርግ ጊዜ ወታደር የነበሩ። በኋላ መጥተው ያዙት ጓደኛችንን እና ከየትም መንቀሳቀስ አልቻለም እና ታዴ ከዚህ በፊት ፖሊስና የህግ ሰው የሚፈራው ሰው ከኋላ መጥቶ እንዴት ነው ምንድን ነው ነገሩ? ህግ የለም እንዴ? እና ሰውየው እውነትም የሴኩሪቲ ሰው መሰላቸው። ልጁን ለቀቁት። በዛች ቅጥፈት ሁላችንም መሮጣችንን አስታውሳለሁ። እንግዲህ ብዙ ስለ ታዴ መናገር ይቻላል። እዚህም ከመጣ በኋላ ብዙ መቀራረብ ነበረን። ብዙ ይመክረን ነበረ። ብዙ እንድናደርግ ብዙ ፑሽ የሚያደርግ ሰው ነበር። አደልት ላይፉ ላይ ተለያይተን ነበረ። እንግዲህ እሱ ደግሞ በደንብ ተገልጿል። ግን የልጅነት ህይወቱ መልካም ነበረ። ሁል ጊዜም አስበዋለሁ። ለቤተሰብ፣ ለወዳጅ፣ ለዘመድ፣ ለምታውቁት ሁሉ እግዚአብሔር ጽናቱን ይስጣችሁ፣ ነፍሱን በአጸደ ገነት ያኑርልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ እንኳን ለመናገር አላሰብኩም፣ ግን ግድ ይላል ይመስለኛል። ታዲ በ1990 እኔ 10 ዓመት እያለሁ ነበር ከኢትዮጵያ የወጣው። ለላኩም እንዳለው ብዙ ጊዜ በልጅነት የማውቀው he went to church and he spent most of his day playing volleyball. I'm going to change in English so that there are other people who can understand. But what I remember the most is he always gave me a kiss on my forehead. And the last year were the same. And that's something special that I'm going to continue to hold for the rest of my life. በጣም ይከብዳል. It's been a blessing to care for him over the last year and to have to know him deeply. And he's definitely special. We lived most of our life misunderstanding him because he comes in so strong. He loves you so much, but also he can push you away as well. So, but everything was, all the onion was peeled, and I could see this person who just wants to be loved
And I honestly hope that over the last year we gave him that we loved him unconditionally. And I'm so grateful that my sisters were here to help multiple times, and this community who has been here with us. He walked in, it was so hard to come yesterday to church and sit on that seat over there without him. It breaks my heart. And I know he took the communion, even though I'm not sure how he feels about it. And I'm so grateful that this community has embraced us. I want to say thank you to Jerry, Nunuye, and the whole church for being here for us. I now know it takes a community, and I'm devoted for the rest of my life to be close to this community. Thanks, everyone. Good morning. እንዴት አደራችሁ? ሮቤል ካሳ እባላለሁ። Tade was a lot of things to a lot of people, but whether you knew him for the past year or the past 30 or your whole life, he was the kind of person that definitely left a mark. Tade was an absurdly generous man. He gave without reservation, expectation. He had a weird knack for being able to connect with even strangers on the street, having a conversation, finding out what they needed, if they needed help. And truly, in the most heartfelt way, wanted to give back and fix whatever needed to be fixed. He shared his house with a lot of us in this room. I was one of the roommates, one of the tenants. Whether if you wanted to rent a room for a year, or if you needed a place to lay your head for the night, or if you needed a meal or a drink, you know his doors were open. He gifted people on a whim. The cynical world that we live in would say this man is naive or reckless. But to Tade, what was very confusing and upsetting was that not everybody was that way. Not everybody had that unreserved generosity. And I hope we do better, Tade. I hope we all do better. Tade was an absurdly confident man. When I first met him around 1999, he had flaming orange hair, almost like his head was on fire, giant gold hoop earrings, and played volleyball. He was consistently, like Marco said it, he was comfortable being 100% himself, so self-assured, and never thought twice about shooting his shot or speaking his piece. He left jobs that were unfair or seemed unjust and confidently landed the next opportunity within days or weeks. Sometimes you think it's hilarious because you think, wait, Tade moved to Richmond for a new pharmacy job. And then a week later he texts or calls and said, that place was weird. Tade was also a very absurdly honest man. This man told the truth so much, a lot of people misunderstood it as hostility and abruptness. And for better or worse, his level of honesty was always in negotiation with his generosity. He could quickly tell
when somebody was being cruel or unkind or unfair. And he was a better man than me. When I noticed that, I cut that person off. For better or worse, Tade faced unkindness with even more kindness, even when it was undeserving. He forgot and forgave quickly, even when undeserving. And I hope Tade, we all mustered this level of honest kindness. He was also an absurdly funny man. I don't think we gave him credit for his comedic timing. He was sharp, hilarious, in Amharic or English, or in Tade. We laughed a lot because Tade had, Marcos was spot on, because Tade had fallen in love again. And regardless of how long that relationship was, or how it played out, or even how much it hurt him, he never turned to cynicism. He was eager to find his one and build his family. That's because Tade was absurdly open to love. He was absurdly spontaneous, sometimes unruly, often unpredictable. He was absurdly fit and healthy and absurdly positive and strong and resilient. And he fought tooth and nail to the last second. And yet, none of that is absurd. Tade, you were just living your life as fully and as authentically and unapologetically as you could. And what's absurd is this devastating card that he drew. The pain that he had to endure and fight for so long. What's absurd now is this reality where our brother is no longer with us, that his sisters and his brother that love him so much and that were dedicated to the very end, having to work up the strength and go on without yet another family member, that we are all tasked with being brave and confronting a new reality, a new normal. It's not normal. Tade was unique, truly a one of one. I know him 26 years. I have yet to hear anybody say, oh, so-and-so reminds me of Tade. Impossible. Tade, we're all grateful I'm grateful for all the memorable years, the unforgettable and crazy stories, the generosity, that iconic laughter. Merci Tigist. Maybe. We are with you. I know you have the strength. Rest well, brother.
እንደ ወርቅ በመጨረሻው ቀን በክብር ሳትሻገር ሌላው ቢተካብህ በሕይወት ዘመን በተራራ ጥቃ በመከራ ጽና በፈተና ጽና ለጊዜው ነው እንጂ ሁሉም ያልፋልና በመከራ ጽና በፈተና ጽና ለጊዜው ነው እንጂ ሁሉም ያልፋልና ከአምላክ ተስማማ ራስህን አዋቅ በቃሉ ተመራ እንደ ፈቃዱ ሂድ ዋጋ ከእግዚአብሔር ዘንድ በሰማይ አለና በርታ ክርስቲያን ሆይ በመከራ ጽና በመከራ ጽና በፈተና ጽና ለጊዜው ነው እንጂ ሁሉም ያልፋልና በመከራ ጽና በፈተና ጽና ለጊዜው ነው እንጂ ሁሉም ያልፋል። ሐዘነ ልቦናን ታቀልል ማርያም ሐዘነ ልቦናን ታቀልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦናን ታቅልል ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦና ሐዘነ ልቦናን ታቅልል ማርያም የልቤን ሐዘን ታቀላለች ማርያም የልቤን ሐዘን ታቀላለች የልቤን ሐዘን የልቤን ሐዘን የልቤን ሐዘን የልቤን ሐዘን ታቀላለች የልቤን ሐዘን የልቤን ሐዘን የልቤን ሐዘን የልቤን ሐዘን ታቀላለች። ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። ዝማሬውም አገልግሎቱም ለወንድማችን ላይለ ገብርኤል ነውና የተደረገው። እግዚአብሔር አምላክ ነፍሱን በአብርሃም በይስሐቅ በደጋጎቹ ያኑርልን።
እርሱ ሁሉን ነገር አድርጓል፣ ሁሉን ነገር ፈጽሟል። ሁሉን የፈጸመ ወንድም ነው። ቅዱስ ሥጋውን ክቡር ደሙን የተቀበለ ወንድም ነው። የመጨረሻውን ከክርስቶስ ኅብረት ጋር የሚጣበቅበትን ስራ ነው የሰራው። ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። የዘላለም ሕይወት አለው ማለት ከኔ ጋር ይኖራል፣ በብርሃን ይኖራል። ስለዚህ ለዚህ ክብር መብቃት ነው። ሁላችንም እንሞታለን፣ ሁላችንም እናልፋለን። እድል ፈንታችን ጽዋ ተርታችን መቼ እንደሆነ አናቅም እንጂ የሁላችንም የተሰራ ቀን፣ ጊዜ፣ ሰዓት፣ ዓመት፣ እድሜ ስላለ እናንተ የኢየሩሳሌም ሴቶች ለራሳችሁ አልቅሱ ብሏል ጌታ። ሁላችንም ለራሳችን እናልቅስ። እርሱስ በክብር በደስታ እንደዚህ እግዚአብሔርን ተመስግኖለት ወደ አባቱ ነው ሄደውና ማርያምንና ማርታን የምታስታውሷቸው ከሆነ ወንድማቸው አልዓዛር ሞተባቸው። አልዓዛር በማርያምና በማርታ በእህቶቹ መካከል እጅግ የሚወደድ የሚከበር ደግሞ ለእህቶቹ መከታ፣ ጋሻ፣ ትከሻ የነበረ ነው አልዓዛር። አልዓዛር ሲሞት ጌታችን ኢየሱስ ክርስቶስ ከማርያምና ከማርታ ጋር አልነበረም። ነገር ግን ጌታ ከሌላ ቦታ ሲመጣ ሲደርስ በማርያምና በማርታ ቤት ጌታ ሆይ እጅግ የሚወድህ የሚያከብርህ ወንድማችን አንተ እኮ ብትኖር አይሞትብንም ነበር ብለው ገና ከበሩ ላይ ሳይደርስ ማርታ ኩን ኩን እያለች እየሮጠች ድክ ድክ እያለች ከጌታ እግር አጠገብ ስር ሆና ትነግረው ነበር ለጌታ። አልሞተም አላት፣ አንቀላፍቷል። ጌታ ሆይ ሞቷል አለችው። አልሞተም አንቀላፍቷል አላት። ነገር ግን ማርያምና ማርታ ከጌታ አጠገብ ጌታ ፈጠን እያለ ሲራመድ እነሱ ደግሞ ሮጥ ሮጥ እያሉ ቀሚሱን ይዘው ይከተሉት ነበረ መቃብሩን ሊያሳዩት። የአልዓዛር መቃብር ጌታ የደረሰው ከ4 ቀን በኋላ ነው። አልዓዛር ሞቷል፣ ተቀብሯል፣ ተገንዟል። ነገር ግን ደግሞ 4 ቀን ከሆነው ሰው ይሸታል። ዋጋ የለንም እኮ እኛ የምንሸት ፍጥሮች እኮ ነን። ግን ደግሞ ያከበረን መድኃኒዓለም ከፍ ያደረገን እርሱ ሞትን ሞቶ ከፍ ያደረገን። ነገር ግን ነገሩት፣ ጌታ ሆይ ወደ መቃብሩ በደረሱ ጊዜ ጌታ ሆይ ይሸታል፣ 4 ቀን ሞልቶታል ብለው ማርያምና ማርታ ይነግሩታል። ጌታ ኢየሱስ ክርስቶስ ወደ መቃብሩ ተጠግቶ አልዓዛር 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 ውጣ ብሎ በቃል ብቻ መግነዝ ሳይፈታለት የተከፈነበት ሁሉ ሳይፈታለት መቃብር ሳይቆፈርለት አልዓዛር በጌታ ቃል ብቻ ተነሳ። ማርያምና ማርታ ደነገጡ፣ ደስ አላቸው። አዎ አልዓዛር ግን የተነሳው በስጋ በዚህ ዓለም ለመኖር ነው። በዚህ ዓለም ለመኖር ነው። እንደዚህ የሚል ኃይለ ቃል አለ ቅዱስ ጳውሎስ የሚናገረው፣ ከክርስቶስ ጋር ልኖር ወደ ክርስቶስ ለመሄድ እናፍቃለሁ። በዚያ የሚናፈቅ ተናፋቂ ዋጋ የከፈለ ደም የሰጠ የሞተ የተንገላታ የተሰቀለ ደሙን ያፈሰሰ መስቀል እርጥብ መስቀል አሸክመው በጎልጎታ ላይ ያሰቃዩት ጌታ በእርሱ ፊት ይታየው ነበርና ወደ ጌታ ሊሄድ እናፍቃለሁ አለ። ተናፋቂው ክርስቶስ ጋር ለመሄድ የሚናፍቀው ጌታ ጋር ለመሄድ ከክርስቶስ ጋር ለመጣበቅ ከዝነኛው ከክርስቶስ ዓለምን ፈጥሮ የገዛ በፍቅር ደግሞ የሰበሰበ ወደዚህ ደግሞ በራሱ ፍቃድ ያመጣን ደግሞ ወደ ራሱ ፍቃድ በራሱ ፍቃድ የሚወስደን ወደ እርሱ ለመሄድ እናፍቃለሁ አለ። ደግሞ እንደዚህ የሚል ኃይለ ቃል አለ፣ ብሞትም የክርስቶስ ነኝ
ብኖርም የክርስቶስ ነኝ። ስንኖር የክርስቶስ የምንሆን ስንሞትም የክርስቶስ እንሆናለን። ስለዚህ ቅዱስ ጳውሎስ ያ አሳዳጅ የነበረው ክርስቲያኖችን ቋንጃቸውን የሚቆርጥ ጀርባቸውን በጦር የሚወጋ የነበረው በእግዚአብሔር ፍቅር የተሰበሰበው ቅዱስ ጳውሎስ የተናገረው መልእክት ነው። ብሞትም የማን ነኝ አለ? የክርስቶስ ነኝ። ብኖርም የክርስቶስ ነኝ። ከክርስቶስ ጋር መጣበቅ ያስፈልጋል። ወንድማችን ቅዱስ ሥጋውን ክቡር ደሙን ጠጥቶ በልቶ ከእርሱ ጋር እየተጣበቀ ከዝነኛው ከክርስቶስ ጋር የኖረ ደግሞ ከእርሱ ጋር ለመኖር ሄደ። ትላንትና ከ20 ዓመት በፊት የነበረውን ታሪክ ስትናገሩ ነበር አይደለ? ልጆች ሆናችሁ ፈረንሳይ እንግሊዝ ኤምባሲ አካባቢ ስታደርጉ የነበረውን የልጅነት ታሪካችሁን ስታወሩት ነበር። ያን ልጅነት መመለስ ይቻላል ዛሬ? ያንንስ ፈገግታ መመለስ ይቻላል ዛሬ? መመለስ አንችልም። ትላንትና በፈገግታ ቆሞ እጁን ዘርግቶ ሰላም እያለ ስማችንን እየጠራ እየተራመደ እየመጣ በፊታችን ሰላምታ እያቀረበ የሚያናግረን ወንድማችን ዛሬ አንደበቱ ተይዟል። ዘርግቶ ሰላም የሚሉ እጆች ተይዘዋል። ይናገሩ የነበሩ ምላስ አንደበት ተይዟል። ትላንት በፍቅር በፈገግታ ሰላም እያለን እህቶቹን ሲያቅፍ ወንድሞቹን ሲያቅፍ ለተቸገሩ ሲሰጥ ደግሞ በእውቀት እንዲጎለምሱ ሲነግር የነበረ አንደበት ዛሬ ተይዟል። ሁላችንም ነገ ልክ እንደዚህ እንያዛለን። ነገር ግን በጎ ነገር፣ ጥሩ ነገር፣ መልካም ነገር መስራት ያስፈልጋልና ሁላችንም ወደ ጌታ እቅፍ እንድንገባ መጸለይ፣ መበርታት ያስፈልጋል። ደግነትን ከሁሉም ስለሚሻል ደግነትን አብዝተን መስራት ያስፈልገናል። ነገር ግን ወንድም እህቶቹ አብዝተው ሲደክሙ ሲያስታምሙ ነበረ፣ አይተናል፣ ምስክሮች ነን እኛ። ነገር ግን በእነርሱ ጉልበት በእነሱ ኃይልና ብርታት ቢሆን አይሞትም ነበር። ግን አይደለም፣ በክርስቶስ ብቻ ነው የሚሆነው። በክርስቶስ ስለሚሆነው ነገር ሁሉ የክርስቶስን ሐሳብ ተቀብለን በክርስቶስ እቅድ ነው የምንመራውና ሁላችንም በክርስቶስ እቅድ ስላለን እግዚአብሔር አምላክ ጥሩ ነገር ይቅጠመን። ነፍሱን በአብርሃም በይስሐቅ አጠገብ ያኖርልን። ወንድማችንን ኃይለ ገብርኤል ነፍስ ይማርልን። እግዚአብሔር ይስጥልን። የሰማነውን በልቦናችን ያሳድርልን። አይነ ልቦናችን ያብራልን። እዝነ ልቦናችን ይክፈትልን። የቀና መንገድ ይምራን። ሃይማኖታችን ያጽናልን። እምነታችን ያጠንክርልን። መንገዳችን ሁሉ ይጥረግልን። መድኃኔዓለም ወደ ንስሐ ይመልሰን። ሁላችንም እንደ ድንጋይ የጠነከረ ልባችን አለስልሶ የተበተነ ሀሳባችን ሰብስቦ የራቀውን አብሮ መድኃኔዓለም ክርስቶስ እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ አድርጎ ለወገናቻችን ለሕዝባችን እንድናስብ፣ ለተጨነቁ ለተሸገሩ እንድንረዳ፣ ላዘኑ እንድናጽናና፣ ለታመሙ እንድንደርስ እንድንፈውስ፣ ለተወለዱ ሕፃናት በህብረት በስምረት በመለያየት ሳይሆን በማለያየት ሳይሆን ሕፃናትን በማቀያየም ሳይሆን ሕፃናትን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነው ሕፃናትን በአንድ በህብረት በስምረት እንዲያድጉ የዚህ ዓለም ወራሽ ቆራሽ እንዲሆኑ በሰላም በፍቅር እንዲኖሩ አንድነትን፣ ህብረትን፣ ስምረትን እንድናስተምራቸው ልብ ይስጠን። መድኃኔዓለም ሰፊ ልቦና ይስጠን። ከምንፈራው መከራ ይሰውረን። ልጆቻችንም የሃይማኖታችን ወራሽ የእንጀራችን ቆራሽ እንዲሆኑ ሕፃናትን ባርኮ ቀድሶ ያሳድጋቸው። ዓለማቸው፣ ታራቸው፣ ጊዜያቸው የሰላም፣ የፍቅር፣ የአንድነት፣ የህብረት፣ የስምረት ዘመን ይሁንላቸው። ፈተናው በእኛ ይለቅ በእኛ ይፈጸም። ለሕፃናት አይትረፍ፣ ለልጆቻችን አይትረፍ። ቂም በቀል በዚህ በእኛ ላይ ተወስኖ ይለፍ። እኛ የመጣ ነው በእኛ ይፈጸም። መድኃኔዓለም የእኛ ዕዳ የእኛ በደል እኛ እንሸከም። ሕፃናት ግን በአንድ ላይ እንዲያድጉ ተባብረው እንዲኖሩ በመውስወም በፍቅርም በህብረትም ሆነው
በአንድ ላይ ይህንን ዓለም እንዲኖሩበት እግዚአብሔር ለልጆቻችን ፍቅርን፣ ሰላምን እናስተምራቸው። የአንድነት የህብረት መንገድን እናሳያቸው። አምላካችን እንዲሁም ወድቀው ለቀሩ አስታዋሽ ለቀሩ ወንድማችን ሆስፒታል ተመላልሶ ተረድቶ ታክሞ እግዚአብሔር ነው የወሰደው። በዘመናችን ግን እግዚአብሔር ከወሰዳቸው በሰው እጅ ተደብድበው የሞት ይበልጣሉ። በክፉ አሟሟት ወድቀው የቀሩ ይበልጣሉ። አራዊት የበላቸው ወጣቶች ቁጥር ስፍር የላቸውም። ወድቀው ለቀሩ ሁሉ በየገደሉ ስፍር ቁጥር የላቸውም። በስደት ሀገር ተበትነው የሚደበደቡ፣ የሚገረፉ፣ የሚዋረዱ ሁሉ የሚገላቱ፣ የሚታሰሩ ሁሉ ስፍር ቁጥር የላቸውም። ይህንን መከራ ይህንን ፈተና አይተን ተገንዝበን ሰላም ፈጥረን ልጆቻችን ሰብስበን በህብረት እንድንተዋቸው እግዚአብሔር ልብ ይስጠን፣ አይምሮ ይስጠን፣ አንድነት ይስጠን፣ ፍቅር ይስጠን፣ ለንስሐ ሞት ያብቃን። ቂምና በቀል ተሸክመን ወደ መቃብር ከመውረድ ይሰውረን፣ በንስሐ ያድሰን። መድኃኔዓለም ቃለ ብስራት ያሰማን፣ አዋጀ ምሕረት ይላክልን። በመከራ ላሉ ወልደው አሳድገው ጠዋሪ ቀባሪ አጥተው በመንደር ላይ ወድቀው ያሉ አረጋውያን ቀባሪ አጡ ሞት የሚለምኑ ብዙዎች ናቸው። እናት አባታቸው እንደወጡበት ቀርተው ቤት ብቻ ቀርተው ሕፃናት እና አሳዳጊ የቀሩ ብዙዎች ናቸው። ይህንን ሁሉ መከራ፣ የሁሉን ሁሉ ስቃይ፣ የሁሉን ሁሉ መቅሰፍት የአምላክ መቅሰፍት ሳይሆን የሰው መቅሰፍት ነውና፣ የሰው ሰራሽ መቅሰፍት ነውና እግዚአብሔር ያስታግስልን፣ እግዚአብሔር ያቁርልን፣ ልቦና ይስጠን፣ ወደ ጸሎት ወደ ነፍሳችን ይመልሰን። ንስሐ ገብተን ከእግዚአብሔር ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን እንግዳ ተቀብለን ድሆችን መጽውተን አምላካችን የተሸገሩ ረድተን ያዘኑ አጽናንተን የታሰሩ ጠይቀን ዋስ ሁነን ጠበቃ ሁነን ለተሸገሩ ቀባሪ ጠዋላት ሁሉ በመከራ ያለ ሁሉ ረድተን የአምላካችን ስራ ሰርተን እንድንዘጋጅ የአምላካችን ቅዱስ ፈቃድ ይሁንልን። ስለነበረ ጊዜ የተመሰገነ ይሁን። ጽናት ይስጣችሁ። ታሞ ሆስፒታል ተመላልሶ ታክሞ ነው የሞተው። እግዚአብሔር ነው የወሰደው። በድንገት አልሞተም። እግዚአብሔር ነው የጠራውና እግዚአብሔር በገነት ያሳርፈው። የሰገብሩ ኃይለ ገብርኤልን ወለተ ሐዋርያትን ወንድማችን አቶ ጌታቸው ተወልደ መድኅንን ነፍሳቸው ይማርልን። ከአብርሃም ከይስሐቅ ከያዕቆብ ያኑርልን። በገነት መንግሥት ያሳርፍልን። ክብርና ምስጋና ስባሄ ውዳሴ አምልኮ ለእሱ ይሁን። ስለነበር እግዚአብሔር የተመሰገነ ይሁን። ወተወካፌ ንስሐ ወሰራይ ኃጢአት ወሰራይ ኃጢአት ወኃጢአተ ኩሉ ሕዝብከ በገቢር በማወቅም ባለማወቅም በድፍረትም በስሕተትም የሰራነው ኃጢአት እግዚአብሔር ታማኝ ሰራ ኃጢአት እግዚአብሔር ተባርኩ። መልካም ቀን ያድርግልን፣ ነፍስ ያሳርፍልን።